በምታምኑት ሰው ተከርታችሁ ታውቃላችሁ? የምታምናቸው ሰዎች ቢከዳችሁ ምን ታደርጋላችሁ? በአንድ ሩቅ ግዛት ውስጥ የነበረች አንዲት ኩሩ ንግስት ነበረች። ይህች ንግስት አንዲት ቆንጅዬ ልጅ ብቻ ነበረቻት እና ገና ልዕልቷ ስትወለድ ንግስቷ የቅርብ ወዳጇ ለሆነው ንጉስ ልጅ እድሜዋ ለጋብቻ ሲደርስ እንደምትድርለት ቃል ገብታለት ነበር እና ጊዜያት ነግደው ይኸው አሁን ልዕልቷ ትዳር የመያዣ እድሜዋ ላይ ደርሳለች። ይህን ቀን ስትጠብቅ የኖረችው ንግስቷ ልጇን ወደዛ ሩቅ ግዛት ልትልካት ትሰናዳ ጀምራለች። እጅግ ውድ የሆኑ በወርቅ የተሰሩ የቤት መገልገያዎችን፣ ለልዕልቷም የሆኑ በአልማዝ የተሰሩ የወርቅና የአልማዝ የራስ አክሊሎችን፣ የወርቅ ሳንቲሞችን የሰርጓ ስጦታ ይሆናት ዘንድ አዘጋጅታላታለች። አብራት እንድትሄድም አንዷን አገልጋይ መርጣ አዘጋጅታላታለች። ከአገልጋዩ በተጨማሪ ማውራት የሚችለውንም የልዕልቷን ፈረስ አብራት እንዲሄድ ልታደርገው አቅዳለች። ልጇን መለየት የከበዳት ንግስቷም የቁርጥ ቀን መሆኑ የገባት ይመስላል። ሆዷን ባርባር ቢለውም ቃሏን ግን መጠበቅ ነበረባት እና ንግስቷ የልዕልቷን እውነተኛነት ማረጋገጫ የሆናት ዘንድ እጆቿን ቆርጣ 3 የደም ጠብታዎችን ነጭ መሐረቧ ላይ አሰፈረች። ለልጇም ይህንን ጨርቅ እየሰጠቻት የኔ ልጅ ይህን ያዢ፣ ይህ አብሮሽ እስካለ ምንም አይነት ጉዳት አይደርስብሽም ብላ ተወዳጅ ልጇን አቅፋ ተሰናበተቻት። ልዕልቷን የሚወዳት ሁሉ ወጥተው ቆንጆ ሽኝት አደረጉላት። ልዕልቷን ማብራክ ከተመደበችላት አገልጋይ ጋር መንገድ ጀመሩ። በልጇ መለየት ሐዘን የተሰማት እናትም እንባዎቿን እያዘራች መልካም ጉዞ እንዲሆንላት ተመኘችላት። የፈረስ ጉዞ አድካሚና አሰልቺ ነው። ቀኑ እየገፋ ፀሐዩም ይበልጥ እየጠነከረ መጣ። ከፀሐዩ ሐሩር ቀዝቀዝ ለማለት ልዕልቷ አገልጋዩን ከምንጩ ሄዳ ውሃ ታመጣለት ዘንድ ጠየቀቻት። ነገር ግን የአገልጋዩ መልስ የሚያስደነግጥ ነበረ። ውሃ መጠጣት ካማረሽ ራስሽ ሄደሽ አምጪ፣ ከዚህ በኋላ አገልጋይሽ አይደለሁም ብላ ጮሃና ተመናጭቃ ለልዕልቷ መለሰችላት። ልዕልቷም በአገልጋዩ መልስ ደንግጣ ምናልባት ደክሟት ይሆናል እያለች እያዘነች ወደ ምንጩ ራሷ ሄዳ ልትጠጣ ወሰነች። ከምንጩም አጎንብሳ ስትጠጣ እናቷ ሰታት የነበረው ያ መሐረብ ከኪሷ ወጥቶ ወደ ውሃ ውስጥ ገባ። ልዕልቷ ግን የመሐረቡን ውሃ ውስጥ መግባት ጨርሳ አላስተዋለችውም ነበር። የአገልጋዩ ጸባይ በየደቂቃው እየተቀየረ መሄድ ጀመረ። በስተመጨረሻም ወደ አንድ ጸጥ ወዳለ ስፍራ ሲደርሱ ልዕልቷን ልብሷንና ጌጧን የሷ የሆነውን በሙሉ አውልቃ እንድትሰጣት አዘዘቻት። ልዕልቷ ምንም ምርጫ አልነበራትምና አገልጋዩ ያለቻትን በሙሉ አደረገች። አገልጋዩም የልዕልቷን ቦታ ስለያዘች እጅግ አድርጋ ፈነጠዘች። በተቃራኒው ልዕልቷ በምታምነው ሰው መከዳቷ ያልጠበቀችው ነገር እየደረሰባት በመሆኑ አዘነች። አገልጋዩዋ ያደረገችው ሳይበቃት ልዕልቷንም ታስፈራራት ጀመር። እንዲች ብለሽ ስለ ልዕልትነትሽ ለአንድ ሰው ብትናገሪ አለቀልሽ፣ ደግሞ ምን እንደማደርግ ታውቂኛለሽ፣ እኔ ነኝ ማቀው ደግሞ ብላ አስፈራራቻት። በአገልጋዩ አኳኳን የተደናገጠችውና የፈራችው ልዕልቷ ሌላ ምን ልታመጣ እንደምትችል መገመት ይከብዳልና አገልጋዩ ያለቻትን በሙሉ እሺ ብላ ተቀበለች። የምታወራው ፈረስ ፍሎዳ ሁሉንም ነገር በጥንቃቄ እየተመለከተች ነበር። ከዛም የማይደረስ የለ ከቀናት በኋላ ልዕልቷ አገልጋዩ ልዕልት ሆነው በፈረሳቸው ላይ ሆነው ወደ ቤተ መንግስቱ ደረሱ። ልዑሉም እንግዶቹ እንደደረሱ ባየ ጊዜ ሙሽራውን እንኳን ደህና መጣሽ ለማለት ወደ ልዕልት ወደ መሰለችው አገልጋይ አቀና። ተንበርክኮም የክብር ሰላምታ አቀረበላት። እውነተኛ ልዕልቷም ሁሉንም ነገር በግርምት ታይ ነበረ። አገልጋዩም
ልክ እውነተኛ ልዕልት እንደሆነች ነበር ነገረ ስራዋ። ልዑሉ ልዕልቷን ይዟት ወደ ቤተ መንግስቱ ሲያቀና እንደ አገልጋይ የለበሰችው ልዕልት ግን ከውጪ መቅረት ነበረባት። የት መሄድ እንዳለባት ሁላ ያላወቀችው ልዕልቷ ነገር ዓለሙ ዞሮባት ከቤተ መንግስቱ ሜዳ ላይ ተገትራ ቀርታለች። ልዑሉም የወደፊት ሚስቱን አባቱ ጋር ወስዶ አስተዋወቃቸው። የልዑሉ አባት አስተዋዩ ንጉስም መሄጃ ጠፍቶት ከቤተ መንግስቱ በር ላይ ያለችዋን አገልጋይ በመስኮት በኩል አተኩሮ ይመለከታት ነበር። ማንነቷንም ለማወቅ ጓጓ። ወደ ልዕልቷም ቀረብ ብሎ ውጪ ስላለችው አገልጋይ ማንነት ጠየቃት። ሐሰተኛዋ ልዕልትም በግዴለሽነት ቤተ መንግስታችን ውስጥ ካሉ አንዱ አገልጋይ ነበረች። በጉዞዬ እንድትረዳኝ ነው ይዣት የመጣሁት። አሁን እዚህ በደህና ስለደረስኩ የትም ብትሄድ ግድ አይሰጠኝም አለሽ በግዴለሽነት። ለአገልጋዩ ያዘነው ንጉስም ባይሆን አንድ እርሻ አለ፣ እዛ እየኖረች እርሻ ትስራ። እንዲህ ስትታይ መልካምና ጎበዝ ትመስላለች። የትም ከመውደቅ የተረፈችዋ ልዕልት ከቤተ መንግስቱ ጀርባ ካለ የእርሻ ቦታ ላይ አንድ ዝጊ ከሚጠብቅ ልጅ ጋር እንድትውልና እንድትሰራ ታዘዘች። ሐሰተኛዋ ልዕልት የልዕልትነት ኑሮ የተመቻት ትመስላለች። ነገር ግን ተናጋሪዋ ፈረስ ፍሎዳ ሚስጥሩን ሁሉ አውጥታ እንዳታዋርዳት ግን ፈርታለች። እናም ወደ ልዑሉ አቅንታ ፍሎዳ እንድትገደል እንዲያዛ ጥብቃ ጠየቀችው። ልዑሉም እየከፋው ቢሆን እሷን ላለማስቀየም ሲል እሺ አለ። የተወዳጇ ፈረስ እጣ ፈንታዋን የሰማችው ልዕልቷ ፈረሷን እንዲገላት ለታዘዘው ሰው ያላትን የወርቅ ሳንቲሞች ሰጥታ የራሷን ተወዳጅ ፈረስ አንገቷን ከቤተ መንግስቱ መግቢያ ላይ እንዲያደርገው አዘዘችው። ልዕልቷም ከልጁ ጋር ዝዮችን ሰብስባ ወደ ማደሪያዋ ስትገባ ከፈረሷ ጋር ሁል ጊዜ ታወራ ነበር። የኔ ፈረስ ይህን ጉዴን እናቴ ብታውቅልኝ ብዬ ሁልጊዜ ምኞቴ ነው። ፈረሷ ፍሎዳም ታየኔ ልዕልት፣ እናትሽ ብሰማ ምንኛ ልቧ ሊሰበር እንደሚችል እያወቅሽ። የዝዮቹ ጠባቂ የሆነው ኮኖራድ ልዕልቷ ፈጽሞ እንዳይከፋት የማያደርገው ነገር አልነበረም። በፀጉሮቿ ወርቃማነትና ርዝመት ሁልጊዜ ነበር የሚገረመው። ከዚህ በተጨማሪ በልዕልቷ ትህትና ይገረምም ነበር። ታዲያ ያንን ወርቃማ ፀጉሯን በመስኩ ላይ ቁጭ ብላ ስታበጥር የተመለከታት ኮንራድ ሁልጊዜ የዚህን ወርቃማ ፀጉር ዘለላዎች ለመንካት ይመኝ ነበር። ቀርቦም ሊነካ ሲል ልዕልቷ ንፋሶይ የኮንራድን ኮፍያ ውሰድበት እያለሽ ግጥም ብጤ ስትል ኃይለኛ ንፋስ ይመጣና የኮንራድን ኮፍያ ከጭንቅላቱ ላይ ወስዶ ያሯሩጠዋል። ኮፍያውን አሯሩጦ ሲመለስ የልዕልቷ ፀጉር ተሰርቶ ነበር የሚጠብቀው። ሁልጊዜ ስለ ልዕልቷ የሚጨነቀው ኮንራድ የልዕልቷ ነገር መፍትሄ ለማበጀት ሲል በማሰብ ወደ ንጉሱ ዘንድ ሄዶ ስለ ልዕልቷ እውነተኝነት ይነግረው ጀመረ። ቀድሞውኑ የሆነ ነገር የጠረጠረው ንጉሱ ኮንራድ በሚነግረው ነገር ተገርሞ ያዳምጠው ጀመር። ኮንራድም ለንጉሱ የሚያውቀውን ነገር በሙሉ ዘርግፎ ነገረው። ለንጉሱም እውነታውን ያረጋግጥ ዘንድ ነገ በ11 ሰዓት ላይ በድብቅ ከቤተ መንግስቱ በር ላይ ካለችዋ ፈረስ ጋር ስታወራ ይሰማት ዘንድ ጠራው። ንጉሱም ይህንን እውነት በአይኑ ለማየት ወደ ተባለው ስፍራ መራ። በሚያስገርም ሁኔታ ልዕልቷ ከፈረሷ ጋር ስለ ብሶታ ታወራ ነበር። ከዛም ልዕልቷ ወደ ማደሪያዋ ስትሄድ ንጉሱ ተከትሏት ሄዶ ያለውን ነገር በሙሉ ተመለከተ። የኮንራድንም ኮፍያ ንፋሱ ልክ እንዳዘዘችው ሲያደርግ አየ። ንጉሱም እውነተኛዋን ልዕልት ወደ ቤተ መንግስቱ እስክትመጣ ጠብቆ በትህትና እንዲህ ሲል ጠየቃት። የኔ ውድ ልጅ፣ የሆነ ትልቅ የሚያስጨንቅሽና የደበቅሽው ሚስጥር ያለ ይመስለኛል። እስኪ ንገሪ። እሷም ሆድ ብሷት እያነባች ጌታዬ፣ ለእርሶ እንኳን ልነግሮት አልችልም። እንኳን ለእርሶ ይህንን ሚስጥር ልናገር ይቅርና ምድር ላይ ላለ ሕይወት ላለው ለማንም ልናገር አይቻለኝም። ይቅርታ ያድርጉልኝ። ንጉሱም እውነተኛዋን ልዕልት ወደ ጓዳ ይዟት ሄዱና ለዚህ የብረት ምድጃ ባይሆን የውስጥሽን ተንፍሽለት፣
ይሄ ሕይወት ስለሌለው ላንቺም ቢሆን ቀለል ይልሻል። ልዕልቷም የንጉሱን ምክር ተቀብላ ንጉሱ ዘወር ሲልላት በጉልበቶቿ ተደፍታ ስለደረሰባት ስለ ብሶቶቿ ከጅምሩ ጀምራ ታወጣው ጀመር። እንዴት በአገልጋዩ እንደተከዳች፣ እንዴት መንገድ ላይ አልታዘዝ ብላ እንዳሰቃየቻት፣ እንዴት ልብሷን አስወልቃ ለማንም እንዳትናገር እንዳስፈራራቻት፣ እንዴት ተወዳጇ ፈረስ ልታስገድልባት እንደሞከረች፣ እንዴት አሁን ላይ ልዕልቶና እንደ አገልጋይ መኖር እንደከበዳት በሙሉ ዝርግፍ አድርጋ ለብረት ምድጃው በእንባ እየታጠበች ትናገር ጀመር። ንጉሱን ብልጥ ነበርና የልዕልቷን ታሪኳን ሰምቶ ሊያግዛት ፈልጓልና በብረት ምድጃው መተላለፊያ የልዕልቷን ቃል እያንዳንዱን ይሰማ ነበር። እውነታውን ያወቀው ንጉሱ ለልዕልቷ ልቡ እጅግ ተነካበት። በቀጣዩ ቀን እውነተኛዋ ልዕልት ልክ እንደ ልዕልት እንድትለብስ አዘዘ። ወደ ድግስ አዳራሽም እንድትገባ ነገራት። ሁሉም ሰው በልዕልቷ ውበት ፈዞ ነበር የቀረው። ይህች ቆንጆ ልዕልት የየት ሀገር ልዕልት ትሆን እያሉ እርስ በእርስ ይጠያየቁም ነበር። ንጉሱም ወደ ሐሰተኛዋ ልዕልት ዘንድ ቀርቦ ልዕልቷን የከዳች አገልጋይ ቅጧታ ምን ቢሆን ብለሽ ትመክሪያለሽ? ብሎ ጠየቃት። ልዕልቷም የራሷ ታሪክ መሆኑን ዘንግታ በኩራት እንዲህ ያለችዋንም አገልጋይ ከመሬት ስር ካለው ወህኒ ቤት ቆልፎ እስከ ሕይወቷ ፍጻሜ እዛ እንድትማቅቅ ማድረግ ነው ብላ ፍርዷን ሰጠች። ንጉሱን በጽሞና ካዳመጣት ወዲህ እንግዲህ ይህንን ፍርድ በራስሽ ላይ ፈርደሻል ብሎ ሐሰተኛዋን ልዕልት የራሷን ፍርድ እንድትቀበል አዘዘ። ንጉሱም ወደ ልዑሉ ዘንድ ቀርቦ እውነታውን አንድ በአንድ ይነግረው ጀመር። በነገሩ የተደናገጠውና የተገረመው ልዑሉ እውነተኛዋን ልዕልት ይተዋወቃትና ይቅርታ ይጠይቃት ዘንድ ወደ እርሷ ቀረበ። ልክ እንዳያትም በፊቱኑ እውነተኛ ልዕልት እርሷ እንደሆነች ጠርጥሮ እንደነበር ተሰማው። ከዚያም በታላቅ ድግስ ተጋቡ። ንጉሱም ጋብቻቸውን መረቀላቸው። ከዛም አልፎ ንግስናውን ለእነርሱ አሳልፎ ሰጣቸው። ንግስቲቱም ግዛቷን በቅንነትና በበጎነት ትመራ ጀመር። የውሸት መጨረሻ ሁልጊዜ መጥፎ ነውና እውነትን እንድንናገር እላችኋለሁ። በሌላ ታሪክ እስከምንገናኝ ቻው።